ተከባብረሽ በቤት ዙሪያ ትኖሪያለሽ አርፈሽ ወተሽ ትሰድቢዋለሽ ወተሽ ከጌም ከምትጫወቺው ጋር ታሰድቢዋለሽ ትሰድቢዋለሽ ታንቋሽሽዋለሽ ከዛ ፍቅር እንደዚህ ከሆነ ይጥፋ ፍቅርን ሰትቼ ገደል ውስጥ ገባው አቧራ ውስጥ ቪዲዮ ትሰሪያለሽ ከዛ ደግሞ ረመዳን በርዝዴን ሳትሰማ ምናምን ፍቅር ያዘኝ ከዛ ሲጀመር ይሄ ልጅ ቅጥነቱ ሁሉ ካንቺ ጋር ምንም ማቻ ታረጉ ማቻ አርገናል ካላችሁ ለምን ቤታን ዘግታችሁ አትቀመጡ አንቺ ወገብሽን ዙሪያውን ያቅፍሻል ይሄ ልጅ ወገብሽን አቅፎ ይችላል አፍነሽ እንዳትገኙ እና ይሄ ልጅሽን ሳታሳድጊ ላይ ቁጭ ብለሽበት እንዳትገኙ ነው እኔ ስጋቴ የልጁን ቅጥነትና ያንቺን ፍረሳይ አፍነሽ እንዳትገኙ ከላይ ልሁን ብለሽ ደግሞ እዚህ ሚዲያ ላይ ከላይ መሆን ጥሩ ነው ሲሉ ሰምተሻል ከላይ ሆነሽ የሊገለሹ ልጅሽን ሳታሳድጊ እዛ ዱባይ እንዳትቀሪ ነው የምፈራው ቦይፍሬንድ ካሽ አርፈሽ አትቀመጭም ትልቅ ሰው አይደለሽም ልጅ አለሽ አይደል ካንቺ ምን ሊማር ነው ሰው ወተሽ እንደጻልይ ትታያለሽ ታሰድቢዋለሽ ከእንደገና ተመልሰሽ አልፈልገውም ብለሽ በሃይማኖትሽ ማርያምን እያልሽ ትሚያለሽ ከዛስ ቡና ላመትባል ኢድ ሙባረክ በወንድምነት ከሆነ ተጋብታችሁ ከሆነ አርፋችሁ አትቀመጡም ሚዲያ ላይ ሰው ከናንተ ምን ሊማር ነው ፋሲካ የምትባል እቺ ድብኝት ወፍራም ማለት ነው ዝፍንዝፍ ማለት ነው አርፈሽ አትቀመጭም እንዴ ካንቺ ሰው ምን ሊማር ነው አየንሽ እኮ በቃ ተጣላው ታረኩት ያለሽ ታረክሽ አይደል ተሰብስበሽ ቁጭ በይ ነገ ላይ ወራ ቁጭ ብለሽ አፍነሽ ገለሽ ይሄን ሲቢጣ ልጅ እስር ቤት በምን ገባው እናት እኔ ሰምቼ እንዳልሰማ አልፌ ነገ ገለሹ ሰው ጉድ እንዳይል ነው እንዴ አንቺ የምታክይ ሴትዮ እንዴ ከሱ ከያዘው ከሱ ድፎ ዳቦ ይተልቃል ቅጥነቱ ልጇን የሚመስለው እኮ አጠገቧ ቁጭ ብሎ ከተቻቻሉ ችግር የለም እንዴ ሮሚዬ ሌላ ሀገር ያለ ሴት ሲጀነጅን ይዘውታል ነበር እንዴ ላይቭ ላይ ቴክስት አድርግልኛለህ ያጣልፏታል ተይዞ ጀንጅኖኛል ብላም ነግራት አላየውም ብላ አብራ ሆነች ትውን እኛም ችግር የለም ፍቅር ከያዛት እጅ ከፍንጅ የሆነች ሊጀነጀነኝ ብላ እየነገረቻት ባላየ ሊያናድዳት እንደገና ዜድንም ይጀነጅናታል ዜድንም ማለት ነው ዜድም አይታው ሲቢጣነ ልጅቷ ካራቴን አታውቃታለህ ዜድ እኔን አችለኝም አለችው ይናው ምን አርጎ እንዳንገበገባ በዚህ ቅጥነቱ ሜቢ ሳንጃው ትልቅ ነው መሰለኝ አርበድብዷታል ይናው ፎንቃ ጠልፎት በሰው ፊት ይወል ወንድ ልጅ በሰው ፊት ሌላ ጀንጅኖ እዚህ ያሉት አይረቡም አለ ተብሎ ተነግሮ ሚዲያ ላይ ተነግሯት አልሰማችም እኔ ምን ላይ ያሉት ሴቶች አይረቡም ምናምን እያላት ነበረኮ አዎ ይሄ ሁሉ ሲነገራት አትሰማም እሷ ደግሞ ሌላ ፎንቅ የላትም መሰለኝ አለቃለችው እኔ ምን በኋላ መታ ተፋታን አስታርቁኝ ምናምን ጉድ አረገኝ እንዳትል ለነገሩ ልጁ ምላሱ ረጅም ነው አሉ ጉድ ሰርቷት ነው አሉ እንደ መረጃ ከዱባይ እንደደረሰኝ ሰውሯታል አሉ ጠላት እንዲሰወር ልጁ ጫዋታ ከጀመረ ምላስም አይቀረው በሁሉ ባለው መሳሪያ ነው የሚጠቀመው አሉ ዘሩሯታል ይቺ ከንቱ ሚዲያ ላይ ያዋረዳቶን ወርፎ አትቀመጥ አብራው ወይ አትፋታው በኋላ ላይ እኮ እኔ ፎንቃ በጣም ስለጠለፋ ከላይ ሆናለሁ ብላ አፍና ገላው እኛ እየሰማን ገባ እንዳንድ ኢትዮጵያዊ እያየው ዝም ማለት ስለማልችል እንዳትገለው እኮ ነው አይታታል ኳላ ምን እንደምታክል አንቺ እንዴት እንደቻላት ራሱ ሬንጃ ለሞት በፎንቃ ተጠልፋ የለም ያቺ ድራማ ትሰሩ እኮ ቪዲዮ እኮ እኔ ጾመኛ ነኝ አትምጪብኝ ነው ያው ልወሳ ፈልጋ ነው መሰለኝ አየ ልታስቀናው እሱ በሚሄድበት ሰፈር ስትሄድ አይቷን ደንግጦ ሲሮጥ እኮ ነው እኔ ጌታ ጾም ነኝ ረመዳን እንኳን ልቻላላት እንዴት ታስችለው እንዴት ይጾም እንዴት ብሎ ረመዳንን ይወጣ እንደተወጣ ሄደ ቡና አስፈልቶ አሁን ያሳረፋት እንደሆነ ትረፍ አንዴ መስለም ከፈለሽ አንደኛሽን ተጠቀለሽ አንዴ ሂጃብ ትለብሻለሽ
አንዴ እንደሆነ ያደርግሻል። እሱን ለማናደድ ጌጣ ትለብሻለሽ። ኦልሽ መጠቃለል ካለፍሽ ሚዲያ ላይ ሰው ይታዘበኛል በሉ። የገዛ ቦይፍሬንድሽ ተብዬ ጀነጀነኝ ብላ እዛው ቤሩት ላይ አይረቡም እዚህ ሀገር ያሉ ብሎ እየተነገረሽ ተጠቅለሽ ቁጫልሽ። ሚዶን ኬር ተጠቅለይ ስታለቅሽ እዚህ እየመጣችሁ ህንድ እኛ ላይ አትጫወቱ። እኔ ግን ዛሬ ወጣሁት አያገባኝም ብዬ ዝም ማለት እችላለሁ። በዚህ ውፍረትሽ እላዩ ላይ ወጥተሽ የዱባይ ሬሳሽም ለመላክ እኛ የምንሯሯጥበት የለም። አፍነሽ እንዳገኙ ልጁ ሳየው ለራሱ ጾሙ የረመዳን ጾም አቅጥኖታል። እላዩ ላይ ወጥታ እንዳትደፋው እየነገርኳችሁ ነው። መልእክቱን ቆርጣችሁ አድርሱ። ይሄ ልጅ ከሞተ በኋላ ቤተሰብ ካለው ገዳዩ ማን እንደሆነ እንደ ቀነኒ ራሱ አያሳስብም። አፍና እንደምገለው ነው እላዩ ላይ ከወጣች። ይሄ ልጅ ከላይ ሁን በሉት። አብረው ከቀጠሉ ከላይ ይሁን። እሷ ከላይ ወጣች ጊዜ ይሄ ልጅ አጥንቱ የሚገኝ አይመስለኝም። ምን ጉድ ናቸው! ኧረ በስመ አብ